ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተም ጋር ሰላም እንደሚሆን ተስፋ አደርጋለሁ። የሆነች እህቴ ምን ብላኛለች መሰላችሁ? አንቺ ነገሮች በትኩሱ አትመጭም አለች እና ነገሮች ምንድነው አጀንዳ ከተቀየረ በኋላ ምናምን ነው አዲስ አጀንዳ ሲመጣ አንቺ ስላለፈው ታወሪያለሽ ምናምን ያለች ልጅ አለች እና ያ ምንድነው ካለኝ የተጣበበ ጊዜ የተነሳ ነውና ሰዎች ላኩልኝ። እኔም ዞር ዞር ስል ባለኝ ጊዜ ያው አዲክቲቭ ሆነናል ሁላችንም። ቲክቶክ ላይ የታወቀ ነው ኦፍ ኮርስ። ገረፍ ገረፍ አድርጌ ሳይ ሰዎችም እንደላኩልኝ አንዲት እህታችን በመተት ድግምት ነው መተት ነው የሚባለው ብቻ በእንደሱ ነገር ቤይሩት ውስጥ የተሰራ ነገር አየሁኝ ማለት ነው። እና የሆነ ነገር ልል ፈለኩኝ በዛ ዙሪያ። ሰይጣን እግዚአብሔር ይገስጸው በእውነት ያለንን ህብረት ያለንን አንድነት። ይሄ ቁርጥ እንጀራ ከመጣ በኋላ አብሮነት ጠፍቷል። አሁን ደግሞ ሞር ሰው ጥላውንም እንዳያምን ሊያደርግ ነው ማለት ነው ሰይጣን። እግዚአብሔር ይገስጸው። ህብረትን አይፈልግም ሰይጣን። ገባችሁ? እና በተለያየ ጊዜ በተለያየ ሁኔታ ያንን ህብረት መምታት ይፈልጋል ሰይጣን። የሰይጣን እንትን እንደዛ ነው። አንድነትን ህብረትን አይፈልግም። እና አሁን እርግጠኛ ነኝ ቤይሩት ያላችሁ እህት ወንድሞቼ በቃ ብቻ እዛ ያላችሁ ሰዎች በጣም ተጠራጣሪ ነው የምትሆኑት። ከሰው ጋር መብላት ትፈራላችሁ። በእርግጠኝነት ይሄን ዘር ዘርቷል ሰይጣን። እና ምን ልልፈለኩ ምን አስተያየት አለሽ ለተባልኩት እኔ አንዳንድ ሰው ሰይጣንን በጣም ሲያናነቅ በቃ ረሱ ምናምን ምን አባቱ ስላለ ሰይጣን የሚሸሽ ይመስለዋል። ሰይጣን ምን አባቱ አልሽው፣ አፈር ብላልሽው፣ ውሻልሽው፣ ምን አልሽው አይጠፋም ካንቺ አይርቅም። ወይ ደግሞ እሷው ምን አባቱ ብላኛለች ብሎ አይሸሽም ካንቺ። ሰይጣን የሚሸሸውና የሚፈራው አንድና አንድ ትልቁ ስም በመስቀል ላይ ድል የነሳው ደሙን ያፈሰሰው የኢየሱስ ስም ስጠሩበት ብቻ ነው። ሰይጣን ትልቁ የሚፈራው ነገር እሱም ብቻ ነው። ለምን? ድል የነሳው እሱ ስለሆነ ማለት ነው። ድል ያደረገው እሱ ስለሆነ ማለት ነው። ከእግሩ በታች የረገጠው እሱ ስለሆነ ማለት ነው። ከዛ ውጪ ምን አባቱ ስላልሽ ስለናቅሹ ስላጣጣልሹ ሰይጣንን እንትን አልሹ ማለት አይደለም። እና ሰይጣንን በጣም ሲበዛም አትበሉት፣ ችላ አትበሉት። በጣም ሲበዛም አትካቡት። እና አንዳንድ እህቶች ወይኔ ሰይጣን ጠንቋይ ምናምን እንደዚህ ምናምን እያላችሁ እንትን ስትሉ ሰማለሁ። እና እዛው ላይ ኮሜንትም ላይ አይቻለሁ፣ እየተቆራረጡ የተለያዩ ሰዎች የሰሩትን ቪዲዮም አይቻለሁኝ። እና ሰይጣን እዚች ምድር ላይ ስልጣን አለው። እኔ አይደለሁም ያልኩት፣ ስልጣን አለው። መጽሐፍ ቅዱስ ነው ያለው። የዚህ ዓለም ገዢ ነው የሚለው። አትናቁት። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ሰይጣን ፈትኖታል። ዘኬዎስ ጋር ሲበላ አይደለም የፈተነው፣ እነ ማርያም ጋር ምሳ እየበላ አይደለም የፈተነው። 40 ቀንና 40 ሌሊት ከጾም ከጸሎት በኋላ ነው ፈታኝ ቀርቦ ይላል መጽሐፍ ቅዱስ። ጾም ጸሎት ምን እንደሆነ ሁላችንም እናውቀዋለን። በየትኛውም ሃይማኖት ያለ ሰው ጾም ጸሎት ላይ አለ ማለት መንፈሳዊ ነገሩ በጣም የሚታደስበት ሰዓት፣ ከእግዚአብሔር ጋር የሚገናኝበት ሰዓት፣ ከአምላኩ ጋር የሚነጋገርበት ሰዓት ነው። እንግዲህ ጾም ጸሎት ማለት ኢየሱስም እዛ አይነት ሁኔታ ውስጥ ነበረ። ያንን ነገር ጨርሶ እንደተራበ ባወቀ ጊዜ ቀርቦ ፈተነው። ሲፈትነውም ዝም ብሎ አይደለም፣ የዓለምን መንግስታት ክብራቸውን አሳየውና ይላል ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ። አንተ እውነት የእግዚአብሔር ልጅ ከሆንክ መራቡን አይቶ ማለት ነው። እስቲ ይሄን ድንጋይ ዳቦሁን በል ሲል ኢየሱስ ግን ምንድነው በደናው ጊዜ ገባችሁ? ጌታም ስለሆነ አሁን ኢየሱስ በኩር ነው አይደል? ከበኩር የእግዚአብሔር ልጆች ስንሆን የኢየሱስ ምንድነው የምንሆነው እኛ? ገባችሁ? እኛም የእግዚአብሔር ልጆች ነን አይደል? ስለዚህ እሱ በኩር ሆኖ ሁሉን ነገር አሳይቶናል። ስለዚህ እዛ ጋር ከኢየሱስ የምንማረው ነገር ምንድነው? በደናው ጊዜ መሰብሰብ የእግዚአብሔርን ቃል እንትን ማለት አለበት።
በእንደዚህ አይነት ሰዓት ለማውጣት እንጂ እዚህ ጋር እገሌ ማነት እሱ ጠንቋይ ጋር ሄደሽ ስትይ ሰይጣን ምን አባቱ ያውቃል ምናምን ስላልሽ አይደለም። በደህናው ጊዜ ሰይጣን ወደ አንቺ ከመቅረቡ በፊት ሰይጣን ወደ አንተ ከመቅረቡ በፊት በእግዚአብሔር ቃል የእግዚአብሔርን ቃል መታጠቅ መቻል አለባችሁ። እያወጣችሁ ልክ እንደ ሰይፍ መምዘዝ መቻል አለባችሁ ኢየሱስ እንዳደረገው። እስቲ አንተ እውነት መራቡን አይቶ ነው በደካማ ጎኑ ነው የመጣው። መራቡን አይቶ እውነት የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ ይሁን ብለህ ጸልያል። መልስ ሰጥቶታል። ከመጽሐፍ ቅዱስ አውጥቶ ነው የሰጠው። ታውቁታላችሁ። አላደክማችሁ። የዓለምን ወደ ከፍታ ወጣውና የዓለምን ነገስታት ክብራቸውን አሳይቶ ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ። ዛት ሚንስ መስጠት ይችላል። እኔ በጥንቆላ ይሄ በምናምን እንትን ይሄዳሉ። በሀሜት ደረጃ የምትሰሙት አለ በአካባቢያችን አይደል? ኢትዮጵያ ስንኖር በአካባቢያችን የምንሰማው ነገር አለ። ገሌ እኮ ጠንቋይ ቤት ይሄዳል፣ ገሌ እኮ እንትን ትዳር ይሰጣል፣ ሀብት ይሰጣል። ያየናቸው ሰዎች አሉ በዙሪያችን አይደለ? ግን ምንድነው ሰይጣን ነፃ ስጦታ የለውም። የሆነ ነገርህን ይፈልጋል። አንድ ነገር ከተሳሳትክ በቃ የሆነ ጎዶሎ ነው የሚያደርግህ ወይ በሞት ነው የሚቀጣ ምናምን እንደዛ ነገር ነው። ሰይጣን ነፃ ስጦታ የለውም። ውድ ነገር የለውም። የከበረ ነገር የለውም። ወይ እዛ በየአመዱ ላይ ያንከባልላችኋል፣ ወይ የሆነ ነገር ያደርጋችኋል። እያላችሁ እንደሌለው ትመስላላችሁ። ወዝም የላችሁ፣ ግሬስ የላችሁም። በቃ የሰጣችሁ ሀብት ወይ ያባላችኋል፣ ወይ የሆነ ነገር ብቻውን አይመጣም፣ ግን ይሰጣል። ሰላም የለውም። ሰላም የሌለው ነገር ወይ የሆነ ነገር ግብር ነው ምናምን የሚባለውን ነገር እንትን ካላችሁ የሆነ ሰው ከቤታችሁ ውስጥ በሞት ይቀጣል። እናንተን ያጣመማችኋል። እናንተን በሽታ ላይ ይጥላችኋል። ሀብት አለ፣ ጠረጴዛችሁ ሙሉ ነው፣ ግን ሳትበሉት ትሞታላችሁ። እናንተ ወይ ቅጠላ ቅጠል ነው የምትበሉት እዛ ነገር ላይ ጮማ ምናምን እዚህ እንትን ቁርጡ ምናምን እንትን ብሎ ማለት ነው። ሰይጣን ነፃ ስጦታ የለውም። እንካ በንካ ነው። እንደ እግዚአብሔር አይደለም። ብዙም እንትን አትበሉት፣ አታናንቁት። ኤደን ገነት እኮ ገብቶ አዳምና ሔዋንን ሊያስት የሞከረ እኮ ነው። ያሳተ ነው የሞከረ ሳይሆን ተሳክቶለታል። አይደለ? ተሳክቶለታል። ፍሬውን እንድትበላ ያደረገ ነው። ከእግዚአብሔር ጋር እኮ እንዲህ ፌስ ቱ ፌስ የሚነጋገር ነው። ምድርን ዞርኳት፣ ሰው የለም እንደምንለው አሁን ማለት ነው። ኧረ ሰው የለም ምናምን እንላለን አይደል? ልክ እንደዛው እግዚአብሔር ጋር ቆሞ ምድርን ዞርኳት፣ አንድም ሰው የለም ምናምን ነገር አለ። አማኝ ነው የምትለውን ሰው ሁሉ አየውልህ አይነት ነገር ማለት ነው። ከዛ ምንድን ነው ያለው እግዚአብሔር? በአሁኑ ባሪያዬን ኢዮብን አየህብኝ እንዴ ምናምን አለ። ኢዮብ ይሄ ሁሉ ነገር የተሟላለት እንዴ? እሱማ መልክ እንትን ቢል እንዳርጋ በዳሶ በጭንቅላቱ እንትን ብሎ ቢያመልክ ምን ይገርማል? ሁሉን ነገር ሰጣ፣ ሁሉን ነገር አድርገህለት። እስቲ የሆነ ነገሩን እስቲ እንትን በል። ይሰድብሃል። እንግዲህ ኢዮብ ምንም በማያውቀው ነገር ምንም የሚያውቀው ነገር የለም። ኢዮብ ዝም ብሎ ለእግዚአብሔር ታማኝ ነው። ኢቨን ሴት ልጆቼና ወንድ ልጆቼ ከበደሉ ብሎ እንኳን መስዋዕት የሚያቀርብ ነው። ከራሱ አልፎ ተርፎ ማለት ነው። ከራሱ አልፎ ተርፎ ሴት ልጆቼና ወንድ ልጆቼ ያው መቼም የጎረምሳ ነገር ብሎ እነሱ እንኳን ቢበድሉ ብሎ መስዋዕት የሚያቀርብ ነው። ነገር ግን ሰይጣን ባመጣው መዘዝ ሰይጣንና እግዚአብሔር ተወራረዱ። ኢዮብ ላይ ያ ሁላ መከራ ወረደ። ሰይጣንን አትናቁት ልላችሁ ፈልጌ ነው። አትናቁት። አንዳንዶቻችሁማ ሰይጣንን የምትንቁት እኮ በቃ ከማሜ ቤት ሄለን ቤት፣ ከሄለን ቤት ጉቺ ቤት፣ ከጉቺ ቤት ቤታዮ ቤት፣ ከቤታዮ ሊያ ጋር ሊያና ሄለን በተለይ የሚያጠፉት ጊዜ ዩቲዩብ ላይ ሰዓቱን አየዋለሁኝ። ግን ቁጭ ብላችሁ ነው ወይስ እየገባችሁ እየወጣችሁ ነው የምታያቸው? ግራ የገባኝ ነገር ማለት ነው። በጣም ረጅም ሰዓት ነው የሚቀመጡት። ቁጭ ብላችሁ እነሱን ትሰሙና ከዛ ሰይጣን ሲባል ኧረ ምን አባቱ ሰይጣን ምናምን ትላላችሁ። እንኳን አይደለም እናንተ ከዛ ወደዚህ ስታመላልሱ ነገር ስታመላልሱ የምትቆዩትን ይቅርና
40 ቀንና 40 ሌሊት ከጾም ጸሎት በኋላ መጥቶ ይፈትናል ሰይጣን። ችላት በሉት። ዙሪያችሁን የሚውጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ያደባል እኮ ነው የሚለው ቃሉ። ዙሪያችሁን በቃ ዙሪያችሁን። የትኛው መንፈሳዊ ጥንካሬያችሁ ነው ሰይጣንን እንድትንቁ የሚያደርጋችሁ? ነው እኮ ግራ ይገባኝ። ምን አባቱ ስላልሽው ሊሸሽ ማለት ነው ሰይጣን። ውሻ ስላልሽው ሊሸሽ ማለት ነው። ስለሰደብሽው ሊሸሽ ማለት ነው። አሁንም ወገኖቼ የጎሪጥ ከምትተያዩ አሁን የውላችሁ ከአመፃ ብዛት የተነሳ የብዙ ሰው ፍቅር ትቀዘቅዛለች እንደሚል መጽሐፍ ቅዱስ የብዙዎቻችንን ፍቅር ሊያቀዘቅዝ እንዲሁም ቀዝቅዟል። የበለጠ ደግሞ ከሰው የጎሪጥ እንድንተያይ ጎን ለጎን እንድንተያይ ምናምን ያመጣው ሲስተም ስለሆነ ይሄንን ነገር ተውና ዲያብሎስን ተቃውሙት፣ ከእናንተ ይሸሻል። ስትቃወሙት ነው ከእናንተ የሚሸሸው። ምን አባቱ ምናምን ስላላችሁ ሰው ከእግዚአብሔር ጋር ህብረት ስታደርጉ። አሁን እዚህ ቤት ውስጥ ጨለማ ቢወጣው ብርሃን ሳበራ ያ ጨለማ ቦታውን ይለቃል አይደለም? ልክ እንደዛ ቦታውን የሚለቀው ሰይጣን ምንድነው? ከእግዚአብሔር ጋር ህብረት ስናደርግ፣ እግዚአብሔርን ስንቀርብ፣ እግዚአብሔርን ስንጠጋ ነው። ልክ እንደ ኢየሱስ ክርስቶስ ተነስታችሁ እያወጣችሁ ቃል ስትመዙበት ምናምን እንጂ ምን አባቱ ምናምን ስላላችሁ ሰይጣን እንትን አይልም። ልክ እንደ ገብረ ጉንዳን ማለት ነው። ገብረ ጉንዳን መጽሐፍ ቅዱስ ላይ ተነግሯል ታሪኳና ምን ይላል? በበጋ ምግቧን ታዘጋጃለች ይላል። በበጋ ገባችሁ? በበጋ አሁን ብዙዎቻችን ምንድነው የምናደርገው? በበጋ ሲል ይገባቸዋል። በምቾት ጊዜ በቃ በምቾት ጊዜ አፈራይንካኝ በመነል ሰዓት ሙቀት ሲሆን አሁን ገብረ ጉንዳን ምግቧን ታከማቻለች ለዊንተር የሚሆን ማለት ነው። በጋ እንጂ በጋ ላይ አይስክሬማችሁን እየላሳችሁ ጃኩዚን ውስጥ ወይ ገንዳ ውስጥ በቀዝቃዛዋ ተዘፍዝፋችሁ ኤሲ ከፍታችሁ በየመኪናው በየእንትኑ በየቤታችሁ ኤሲ ከፍታችሁ ቁጭ ትሉና ክረምት ላይ ሰይጣን ሲመጣ ሂድ ከዚህ ምናምን ምን አባክ ስላልከው አይሄድም። ገብረ ጉንዳን የምታደርገው ያንን ነው። በበጋ ሰዓት ምግቧን ታከማቻለች፣ ክረምት ሲመጣ ቁጭ ብላ ያንን ያከማቸችውን በዝናብና በቅዝቃዜ አትወጣም። ስለዚህ እናንተ ልክ እንደ አምቡላንስ እንደ እሳት አደጋ መኪና ቢው 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 እያራችሁ የችግር ጊዜ ሲመጣ ወደ እግዚአብሔር ከምትቀርቡ አሁን በበጋ በምቾቱ ጊዜ ልክ እንደ ገብረ ጉንዳን እንትን በሉ እንጂ የሆነ መድኃኒት ጠጥቼ ሊሆን ይችላል ሰይጣንን ምን አባቱ ያደርገኛል እኔን ምናምን ብላችሁ ተነስታችሁ ብትጠጡ ሰይጣን ፓወር አለው። የምድር ገዢ ነው የሚለው መጽሐፍ ቅዱስ። የዚህ ዓለም ገዢ ነው የሚለው። እንግዲህ ነገርኳችሁ፣ ኢየሱስን የፈተነ ነው። ስለዚህ ይሄን ያህል እንትናት በሉ ለላችሁ ፈልጌ ነው። ሰይጣን ምንም አያረጋኝም ብላችሁ እየተነሳሽ መድኃኒት ሙጠምጢ ምናምን የተደረገበትን ነገር እየጠጣሽና እየበላሽ እግዚአብሔር ለምን ተወይ ልትይ አትሺ። አንዳንድ ሰውማ ሶስተኛ መንገድ ያለ ነው የሚመስለው እኮ ወይ ከእግዚአብሔሩ የለ ወይ ከሰይጣኑ የለ በቃ መሀል ላይ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በራድ ወይ ትኩስ አይደለምና ካፌ ልተፋ ነው ይላል። በራድ ነው ብሎ ወይ ከኔ ወገን አይደለም አይላችሁም እግዚአብሔር። ትኩስ ሆናችሁ ወይ ከሱ ጋር ጆይን አላረጋችሁ መሀል ቤት ቁጭ ብላችሁ ሰይጣንን ትሰድባላችሁ፣ እግዚአብሔር ጋር መብራት የላችሁ። ከምንም ሳትሆኑ ዝም ብላችሁ እንትን አትበሉና አንዱን ያዙት። ሰይጣንን የምታሸንፉት በእግዚአብሔር ነው፣ በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ነው። ስለዚህ ይሄን ለማለት ነው የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ